ሃሌሉያ ፈጣን የሆነ የመለኮት እንቅስቃሴ ባለበት ሙሉ የሆነ ድል አለ። ሙሉ የሆነ ድል አለ። ሙሉ የሆነ ደስታ አለ። ይህ ዘመን በፈጣን ድል የምትጓዙበት፣ በፈጣን ድል የምትሞሉበት ወይም በፈጣን ድል የምትንቀሳቀሱበት ዘመን በጣም በብዙ ድልና በብዙ አቅርቦት የተሞላ ዘመን እግዚአብሔር ለእናንተ አምጥቶላችኋል። ዓለም ያንም ሊያወራ ይችላል። ዓለም ጦርነት ሊያወራ ይችላል። ዓለም ውድቀትና ሞትን ሊያወራ ይችላል። ከዚህ ውጪ ሌላ ወሬ የለም። እኔ ዛሬ ለአማኞች እነግራችኋለሁ፣ ዓለም የሚያወራው ልባችሁን አያወርድም። ሰው የሚያወራው ልባችሁን አያወርድም። የእግዚአብሔር ቃል የሚላችሁ ግን በዚህ ዘመን በእናንተ ሕይወት ላይ ከዓለም አዋጅ በላይ፣ ከዓለም ወሬ በላይ፣ ከዜና በላይ በኢየሱስ ስም በእናንተ ሕይወት መሆን ይጀምራል። ሃሌሉያ። እኔ ዜና የሚለውን አልሰማም። እኔ መለኮት ያለኝን እሰማለሁ። እኔ አሜሪካ የምትለኝን ኢራን የሚለውን አልሰማም። እኔ የምሰማው የእግዚአብሔር ቃል ያለኝን ነው። እስኪ ጮኻችሁ አሜን በሉ። እኔ ከሀያላን ሀገራት በላይ ሀያል እግዚአብሔር አለ። እስኪ አሜን ነው። በኒውክሌር ቦምብ ዓለምን አጠፋለሁ ከሚለው በላይ እግዚአብሔር ደግሞ በሰማይ አለ። የምንደገፈው የምንከተለው የምንሰማው እሱን ስለሆነ ሃሌሉያ። ስለዚህ በዓለማችን በኢትዮጵያ ቢሆን በእኛ ሕይወት ላይ እግዚአብሔር ፈጣን ድልን ወደ ሕይወታችን ያመጣል። ጮኻችሁ እስኪ ፈጣን ድል በለው። እስኪ ፈጣን ድል በለው። ሃሌሉያ። የፈጠነ ድል እስኪ አሜን ነው። ሜትሮሪክ የሆነ ዲቫይን አክቲቪቲ ሰማይ ያለፈ ነገር በራሱ ልክ በእናንተ ሕይወት ላይ ለመስራት የእግዚአብሔር ቃል አክቲቭ ነው። የእግዚአብሔር ቃል የተዘጋጀ ነው። እስኪ አሜን ነው። ሰማይ የሚፈልገው እናንተ እንድትዘጋጁ ለመቀበል እግዚአብሔር የሚሰጣችሁ እግዚአብሔር በሕይወታችሁ ሊያደርግላችሁ ያዘጋጀው እንድትቀበሉ ልባችሁንና ሁለንተናችሁን እንድታዘጋጁ ጌታ ይፈልጋል። የተዘጋጀ ሰው አለ ወይ? ነገ አልላችሁም። እኔ ተነገ ወዲያ አልላችሁ። በሚቀጥለው ዓመት አልላችሁ። እግዚአብሔር ዛሬ ያስጀምራችኋል። ዛሬ የሚያስጀምር ሰው አለ። እስኪ አቋማ ታራሞሳ ተሸማቀ ከመጣ ቀና ብለህ ትሄዳለህ። አልቅሰሽ ከመጣ ስቀሽ ትሄዳለህ። ጮኻችሁ እስኪ አሜን በለው። ይህ ቀን በለው እስኪ ዛሬ በለው እስኪ የኔ ቀን ነው፣ የድሌ ቀን ነው። ድሌን በለው እስኪ ማጣጣም የሚጀምርበት ድንቅ ቀን ነው በለው እስኪ። ፕሬዝ ጋድ። ክብር ለኢየሱስ ይሁን። ሃሌሉያ። ባለቀባችሁ ነገር ላይ እግዚአብሔር አምላክ መለኮት እስኪ አሜን ነው ፈጣን የሆነ ድል ሊያመጣ እሱ ራሱ ይገለጣል። እሱ ራሱ ይገኛል። እግዚአብሔር ጋር ፕሮሰስ የለም። ሰዎች ጊዜ አላቸው። ነገርን የሆነ ነገር ለማድረግ ነገርን ለማሳመር ያሰቡትን ነገር ለማሳካት ፕሮሰስ አላቸው። እግዚአብሔር ግን ፕሮሰስ የለውም። እግዚአብሔር ነገሩን አካል የሚያለብስበት ጊዜ አለው እንጂ የፕሮሰስ ጊዜ የለውም። ኦን ታይም ላይ በመገኘት ሻርፕ ላይ በመምጣት ነገሩን አካል የሚያለብስበት የራሱ የሆነ ጊዜ አለ። ያ ጊዜ አሁን ቢሆንስ? ያ ጊዜ አሁን ቢሆንስ? መሳቅ የምትጀምርበት ጊዜ አሁን ቢሆንስ? እግዚአብሔርን ማመስገን የምትጀምርበት ጊዜ አሁን ቢሆንስ? ምርኮ የሚመለስበት ድንቅ ጊዜ አሁን ቢሆንስ? እግዚአብሔር ዛሬ በቀጠረስ? እንደ ኔም ኦፍ ጂሰስ ነገራቸው አይዘገይም። ከዚህ በኋላ በእናንተ ሕይወት ለብዙ ዓመታት የሚቆይ ነገር አይኖርም። በኢየሱስ ስም አይኖርም። እግዚአብሔር በአንድ ሰከንድ